አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ከሚላ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሁኑ ማለት ነው። እና ዛሬ አንድ ገጠመኝ ወይም ያሳዝነኝ ነገር ነግራችኋለሁ ማለት ነው። በጣም ያሳዝነኝና የተናደርኩበት ነገር ማለት ነው። እስካሁን ግን ለማንም አላወራሁት አይደል? ዚነት ሰላም ቢያቸው መጀመሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲህ ከሚላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ ወይ? አይበቃኝ አርባት እና ተመልካቾቼ ዛሬ ያጋጠመኝን ነገር ልንገራችሁ። ምናልባት እናንተም ትማሩበታላችሁ ማለት ነው። ለሶስት ሰው ምናምን ተናግሬያለሁኝ። የቀረ ግን አልተናገርኩም። ምክንያቱም ይሄንን ወሬ ብዬ አላወራውም። እና መሸወድ ይኖራል አንዳንድ ጊዜ ማለት ነው። ሳታስቡት ትሸወዳላችሁ። እና ምን ገጠመኝ መሰላችሁ? ሞባይል ኢንተርኔት እጠቀማለሁኝ እኔ ማለት ነው። ሞባይል ኢንተርኔት እየተጠቀምኩ እያለ የሆነ ሰዓት ተደጋጋሚ ሪሳላ ይመጣልኛል፣ በተደጋጋሚ ማለት ነው። እና ምንድነው ቴሌዎች አሁን ምሳሌ ቅናሽ እንትን ሲሉ የሆነ ፐርሰንት ምናምን አለላችሁ ምናምን ብለው ይጽፋሉ። እና እኔ ሁሉ ጊዜም እንደዛ ነው ይመስለኝ። እና የሆነ ሰዓት ተደወለ። ሲደወል ስልክ አነሳሁኝና ሳናግራቸው በቃ ልክ እንደ ኢንተርኔት ቤት የሚያናግሯችሁ የለም እንደ ሸሪካ ሞባይል ምናምን እንደዛ ሆኖ ነው ያናገሩኝና ከዛ ሰላም አሉኝ። ከዛ ከሚላንሽ አሉኝ። አሁን አልኳቸው። እኔ 230 ብር ነበር የምከፍለው በየወሩ ማለት ነው። ከዛ ቅናሽ ስላደረግን ለ6 ወር ድረስ 150 ብር ትከፍያለሽ 6 ወር ድረስ። ከ6 ወር በኋላ ግን እንደዛው ይመለሳል አሉኝ ማለት ነው። ከዛ እሺ አልኩኝና ኮድ ስጪኝ፣ አሁን ሪሳላ ይመጣልሻል ኮድ ስጪኝ አሉኝ ማለት ነው። እዛ ጋር የተሸወርኩት ነገር ቢኖር በኖርማል ቁጥር መደወላቸው ለምንድን ነው በኖርማል ቁጥር የደወሉ ብዬ ማሰብ ነበረብኝ። ግን እንደዛ አልመጣልኝም፣ አላሰብኩም። ሲቀጥል የዛ ሀገር የሞባይሌ 1100 ነው ባልሳሳት ማለት ነው። እና ያ ቁጥር ሲደወል ነበር ማናገር ወይም ደግሞ ደውዬ መጠየቅ የምችለው። እኔ ግን በቁጥር ሲደውሉ ምንም አልመሰለኝም። እና ከዛ እንትን ስጭኝ ምንድነው ያለኝ ኮድ ስጭኝ አለኝ። ከዛ ኮዱን ስሰጠው ማለት ነው እሷ ታይ ምናምን አለችኝ። ከሰጠሁት በኋላ አንቺ ለምንድን ነው እንደሱ ምናምን ነገር ስትለኝ አረ እነዚህ እኮ ሸሪካ ያኔ እንትን ናቸው ምናምን አልኩኝ። ከዛ አሁንም ደግሞ ወደ እንትኑ አሁንም ደግሞ ስሜን ምናምን ነገረኝና የሆነ ቁጥር ምናምን ነገረኝና አሁን መጣልሽ ሁለተኛ ጊዜ ስጪ፣ ለመጨረሻ ጊዜ ስጪ ኮዱን አለኝ ማለት ነው። ከዛ አሁንም አንስቼ ሰጠሁት ማለት ነው። አጅሬ ኢንተርኔቱን የሚጠቀሙት ግማሽ በግማሽ ነው፣ እኔ ጋር እኩል ነው የሚጠቀሙት። ስለዚህ ከዛ በቃ በጣም እንትን አልኩኝና አላዞርኩትም። ምክንያቱም 230 ብር ነው ብዬ ከው እያልኩኝ ሄድኩኝ። ሪሳላ መጥቶልኛል ግን ምንድነው ምናምን ብዬ ብዙ አላየሁትም። ከዛ ልከፍል ሲሄድ 1500 ብር ነው አሉ ማለት ነው። እንዴ 1500 ብር መቼ እንዴት ሊመጣ ቻለ? ከዚህ ቀደም በቅርብ ቀን ሰድጃለሁኝ፣ አሁን እንዴት ሊመጣ ቻለ ምናምን ብዬ በጣም እንትን አልኩኝ። የምር አለቀስኩኝ፣ በጣም አለቀስኩኝ። ያኔ ተናደርኩ። ለምን እንዴት? ከዛ እንደዛ ሲሉ አልኩኝና ዝም ብዬ እንትን አልኩ። በኋላ እንደ መጀመሪያ ላይ ግን እነሱ ስለ ይሄን ያህል ነው የቆጠረው አሉኝና ከራሴ ጋር እያወራሁኝ አላመንኩም። ማለት እንዴት ይሄን ሁሉ ልጠቀም እችላለሁኝ በአንድ ወር ውስጥ እንዴት ብዬ ያንን ብር 1000 ብር ነው የሚለው ማለት ነው። ግን 1400 ምናምን ነው፣ ያኔ 500 ብር ነው። 1000 ብር ይላል ከላይ ጽሁፉና 1004 ብር ምናምን ይላል። እዛ ያንን 1004 ብር ከፈልኩኝና መስመሩን ላስቆርጠው ሄድኩኝ። ሲሄድ ገና 470 ብር አለብሽ፣ እሱን ሰድደሽ ነው መቁረጥ የሚቻለው። ኖርማል ያለብሽ ብር ይሄ ነው፣ ግን ይሄ 1000 ምናምን ብሩ በአካውንትሽ ሌባ ገብቶ ነው የወሰደው። እኛ ጋር ገቢ አልሆነም፣ ገቢ የሆነው ወደ እነሱ ነው ብለው አሳዩኝ ማለት ነው። ከዛ በጣም ተናደርኩኝ፣ በጣም እንትን አልኩ። ከዛ በኋላ እነሱ ነው እንደገና ምን አሉኝ፣
የሆነ ሰው ደውሎ ቁጥር ኮድ ጠይቆሻል እንዴ አሉኝ። እዛ ሳላቅስባቸው ማለት ነው። ከዛ አዎን አልኳቸው እና ታዲያ ኮድ ለምን ሰጠሽ አሉኝ ማለት ነው። ግን እንደዛ ልበላችሁ እንጂ በዛ ሰዓት ከጧት ደውሎ ከሰዓት አካውንትሽን ስጪኝ፣ አካውንት ቁጥርሽን ስጪኝ አለኝ። ለምን ስለው እሽትራክስ ልናረገው ነው አለኝ ማለት ነው። በየወሩ አንቺ መሄድ አይጠበቅብሽም፣ በየወሩ እሽትራክ እናደርገዋለን ኸላስ ከዛ ላይ ነው እኛ የምንቆርጠው አሉኝ። አየሽ ከዛ በጣም የተናደድኩት ያም ሆኖ ደግሞ እንትን አላልኩም፣ አልቆረጥኩም ተስፋና ሄጄ ከዛ እነሱን አስወጧቸው ማለት ነው። እነሱን ካስወጧቸው በኋላ ያለቀስኩኝ ደረሰኝን ይዤ ወደ ቤት የመጣሁኝ ማለት ነው። በጣም ነው የተሸወርኩት እና ሰው ለካ ታልደረሰበት አያምንም ይባላል። እኔ ብዙ ሶሻል ሚዲያ ላይ የሆነ ነገር ይላሉ እንደዚህ እያሉ ብር እንትን ይላሉ ምናምን ሲባል ማለት እንዴት በሞባይሌ ሪሳላ እየመጣልኝ እነሱ እንትን በሚሉልኝ ነው ሜሴጅ በሚልኩልኝ ነው የነሱም የመጣው እንዴት ሊሸወድ ቻልኩኝ ብዬ በጣም ነው ያለቀስኩት እላችኋለሁኝ። እና በመጨረሻ ሰዓት አሁንም በሁለተኛ በወጣሁኝ እነሱን ባስወጧቸው በአራተኛ ቀን ነው በአምስተኛ ቀን ዳግመኛ ደወሉ። ከዛ እኛ ሸሪካ ሞባይልን እና ምናምን ሲሉኝ ስድብ አድርጌ ነው የዘጋኋቸው ማለት ነው። ስድብ ግን ከዛ በኋላ ደውለውልኝ አያውቁም። እና ይሄ ጓደኛ ያለች እሷ አትስጫቸው አንቺ ምናምን ስትለኝ እንዴ ሞባይል እኮ ናቸው ምናምን ነገር ለምን አንደኛ ሪሳላ ሲመጣ በዛው እኔ በምንትን በምልበት ነው፣ ሁለተኛ ደግሞ እንደዚህ ያደርጋሉ ምናምን ነገር ብዬ ቀጥታ ደግሞ እንዴት ነው የሆነ እሽትራክ አላቸው መሰለኝ አላውቅም። እነሱ እንትን በሚሉት ላይ ነው ያ ብር ሂጄ የሰደርኩት። ልክ በቁጥሬ ነው ያን ብር ሂጄ እንትን ያልኩት ማለት ነው። እኔ እንዴት እንደሄደ ወዴት እንደሄደም እስካሁን ድረስ ግራ ነው የሚገባኝ። እና እንደኔ እንዳትሸወዱ የሆነ እንደዚህ ነው ብሎ እንኳን ቁጥር ቢደውሉላችሁ ኮድ ምናምን ነገር እንዳትሰጡ። ይሄ የሆነው አሁን በስንት ነው? የዛሬ ወር ነው ምናምን ወር አካባቢ ወር ከምናምን ወር ከ10 ቀን ምናምን አካባቢ ነው። እና አሁንም ለኔ ይደውላሉ ግን አላነሳላቸውም። ሞባይል ሸሪካ ሲሉ ጭራሽ ሰድቤ ነው የምዘጋቸው። እና እናንተ ደግሞ ያንን ቁጥር መለሳችሁ ስትደውሉ አይሰራም ማለት አይሰራም። ለምን እንደሆነ አላውቅም፣ ይዘጉታል። በአንድ ቁጥር አይደለም በተለያየ ቁጥር ነው የሚደውሉት። ከዛም በኋላ የሆነ ነገር ቢሆን እዛው ቦታው ላይ ሄዳችሁ መስተናገድ ትችላላችሁ ማለት ነው። ይሄንንም እኔ እንጃ ምን ቅብጥ አድርጎኝ እነሱ ጋር ሳልነጋገር በቃ ስለተናደርኩ ብቻ ክፍል አድርጌ መስመሩ ማዘጋ ስለፈለኩ ነው። እኔ ተናድጄ እንዴት ባንድ ወር ይሄን ያህል ብር ይመጣል ብዬ ማለት ነው። ስለዚህ እንደኔ እንዳትሸወዱ ጓደኞቼ። የዛሬው ቪዲዮ ይሄን ይመስላል። ኢንሻአላህ ቀጣይ እንገናኛለን በአዲስ ቪዲዮ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።